እኔ መልሽ ግን ልጄ ነገር ልትመረቅ እኮ ነው። መቼም እመጣለሁ። ደግሞ እኮ ነው የሚገርመኝ ሁሌ እኮ ነው። አዎ እኮ ግን ያንቺ ልጅ ግማሽ ነው የሚመረቀው እንዴ? አዎ ምን ይመረቃል? ይረገማል እንጂ ይሄ ዝም ብሎ ነው ቁጭ ብሎ ያውቃል። ሌላ ስራ ምን አለው? አይ ያንቺ ልጅ ግን እንኳን 9 ወር ተረግዞ በ9 ብር ያዋጣል። እውነት ነው። ደግሞ እኮ ነው የሚገርመኝ በ40 ዓመቱ ፂሙን እያበጠረ አንቺ ጋር ቁጭ ብሎ ራፕ ባተ ይላል። ቆይ ምንድነው ችግሩ? ምን አቀለታለሁ? በእናትሽ አቃጠለኝ እኮ ነው። ይኸውልሽ እኔ ግን አንቺም ብሆን ልጅሽን ቂጡን ገልብጬ ግርፍ አድርጌ አደብ እስኪይዝ ነበር ስራ ጉቤ Just hit a button, Morty. Give me a beat. Oh man. Okay. All right. Let's go. ያወራችሁትን ተግብሩ እስኪንያችሁ ሲሰበክ ስለኔ መጥፎ አጨብጭባችሁ በባዶ ሜዳ እንዳልፎከራችሁ ላይክ ፓብሎ ኦን ዘ ቢት መጣላችሁ ያኔ ራፕ ሳረግ ስሜን ተከትሎ ሁሉም እያየኝ ይገረማል ብሎ ሰሞንና ወርቁም እንደተጠፈ ትሎ ይቀርብላቸዋል እንደ ቀልዬ ፍሎ ያ ውሸት ካላቆም ትገረፋለህ። ይቅርታ ከጠየቅ ግን ትባረካለህ። ለማያውቅ እንጂ እኛ ላይ ለምን ትላጣለህ? ጭራሽ ደግሞ አንደኛ ነኝ ብለህ ታወራለህ። ኒጋ አያማማ መርዝ ጠጣ ካልተስማማ ዘፈን ተመችቶኛል ግን ጆሮዬ ደማ ፓብሎን በቢት ያቦካል ሊጥ ስምህን መስማት ሰለቸን። ስምህንም ቀይር ባግራውን ቀይር ከቤቱ ታዞር ዞር በል ዘመድን ዘይር። ሞኝነህ ይሉሃል ዝም ብሎ የሚስቅ ጎርፍ ሲወስደው ዳስጦ ጥርሱን የሚፍቅ ሞኝነህ ይሉኛል የያዘውን አይለቅም ግን መቼም ብልጣ ብልጦች አታለውኛ ያቁም ላይ መስል ጨዋታ በዚህ ጭልፋ ልትመታ ከአሁን ሰዓት እስከ ማታ ደም ብትጠይቅ ይሻላል። ይቅርታ ይቅርታ